ያለመውንና ያመነበትን ነገር የመፈጸም ብቃት የነበረው ሰው ነው። የኛ ሩጫ እስከ መጨረሻው የሚሳካ ሩጫ ነው። ስጋት አይግባችሁ። ሩጫችን እንዲሳካ ግን መልመድ ያለብን ባህሪዎች አሉ። አንደኛው እንደ ሶቅራጥስ ራስን ማወቅ፣ ኢንፋይናይት ፖቴንሻልህን ማውጣት። ደስታውን ይመስላል ዩርሴት ሞክሩት፣ ታዩታላችሁ። ሰዎች እንዲያሸንፉ መስራት የማያልቅ ደስታ ያስገኛል። በመሆኑም ራሳችሁን ለመደመር ዝግጁ። አሁን ደግሞ ሳየው በጣም ብዙ ነው ራስን የድሮ ባህሪው እንደተጠበቀው ነው። አሁን የሚያስገርሙ ነገሮች አሉ። የሚያስገርሙ ነገሮች ምንድናቸው? እነዚህም አሁን ለውጥ ለመፍጠር አገሪቷን ለመለወጥ ለመቀየር የሚሰራባቸውና እየተሰሩ ያሉ ስራዎችን ከየት ቀረጻቸው፣ እንዴት አመጣቸው፣ እንዴት አድርጎ አቀዳቸው፣ በምን መንገድ እየፈጸማቸው ነው የሚለው ለኔ ይገርመኛል። ምክንያቱም አንዳንዱ የሚታሰቡ አይደለም፣ አይታሰቡም። የማይታሰቡትን ነው እየተገበረ ያለው፣ የማይታሰቡትን ነው እየሰራ ያለው። የኢትዮጵያ ማንሰራራት ጀምሯል። የኢትዮጵያ ብልጽግና አይቀሬ ነው። ኢትዮጵያ ለመላው አፍሪካውያን የብልጽግና ተምሳሌት ትሆናለች። ቤት በኩል ከወናችሁት፣ እንዴት አሳካችሁት፣ እባካችሁን እርዱን ትባላለች። የጀመረችውን ትጨርሳለች። የጸናች ሀገር ትሆናለች። ከልመና ትላቀቃለች። ልጆቿ ኮራ ብለው በማያፍሩበት ፓስፖርት የሚንቀሳቀሱባት ሀገር ትሆናለች። ከስሩ ነቅሎ ያራዳ ልጅ መተናል፣ አይተናል፣ ስቀናል፣ ጮተናል፣ ከፍ ዝቅም ብለናል።